አርባ ምንጭ ከተማ ላይ በአዲስ መልክ ከፈርጅ ደረጃ ወደ ሪጂዮ ፖሊስ ከተማ ደረጃ ካደገች በኋላ ከፍተኛ ከተማውን የሚመጥኑ የኮሪደር ስራ ጀምረናል። እንግዲህ በአጠቃላይ ወደ በ12 ሎቶች ከገበታ ለትውልድ ጋር የሚገናኝ ከኤርፖርቱ በር ጀምሮ የሚኖሩ የኮሪደር አዲስ ዴቨሎፕመንትና ከፍ ያለ የሁሉንም የኮሪደር አይነቶችን ወይም የኮሪደር ኮምፖነንቶችን የያዘ የባይክ ሌን ያለው፣ ግሪነሪ ያለው፣ ወክዌይ ያለው፣ ስማርት ፖል ያለው ሁሉን ነገር ያሟላ ኮሪደር ስራ እንግዲህ ምናልባትም በ12 ሎቶች በአጠቃላይ ቅድም ያልኳቸው ሎቶች ወደ 20 ኪሎ ሜትር የሚልቅ ምናልባትም በጣም ረጅሙ ኮሪደር የሚሆን ኤንድ ቱ ኤንድ ኮኔክትድ የሆነ ኮሪደር ስራ ጀምረናል። እንግዲህ የሳይት ክሊራንስ፣ ሌሎች የኤርዝወርክ ስራዎች አዳዲሶቹ ጀምሯል። የመጀመሪያዎቹ እስከ ፖል ተከላ ደርሷል። በቅርብ ጊዜ የሚጠናቀቁ ናቸው። በድምር ከ33 በላይ የሆኑ የህዝብ መዝናኛ እና የፓርኪንግ እና እንደዚሁ ለህዝብ አገልግሎት የሚሰጡ አጠቃላይ ስራዎችን ጀምረናል። ስለዚህ እዚህ ሳይት ላይ ሌሎች ሳይቶችም ላይ እስከ ምሽት እየተሰራ ነው። ሁሉም ሳይት ከፋፍለን ኮንትራክተሮቻችን ከአማካሮቻቸው ጋር ሆነው አሁን ሁሉ ያለው ሰራተኛ ፍልድ ስራ ላይ ነው ያለው። ይሄ በጣም ተጠናክሮ መቀጠል አለበት። 7/24 በመድረክ ሳይሆን በተግባር ሰርቶ መኖር እንደሆነ የምናሳይበት ፕሮጀክት ነው። ጥራቱ በጠበቀ መንገድ በአጭር ጊዜ የሚጠናቀቅ ነው። ስለዚህ ዛሬ ለየት ባለ ኩነት ነው እዚህ የተገናኘ ነው። የዛና ኢንተርናሽናል ሆቴል ባለቤት ወንድማችን አቶ ወድ ሰመሬ በሚገርም ሁኔታ ቀን ላይ መጥቶ ስራዎችን አይቶ ጎብኝቶ ሐዋሳን ባለፈው አልሚ ባለሀብቶች ከኛ ጋር ኮንትራክተሮች በሄዱ ጊዜ ጎብኝቶ በሐዋሳን እዛ የሐዋሳው ክቡር ከንቲባ ልምድ ያነሱት ስራው ሳይት ላይ ማታ አምሽቶ የሚሰሩ ስራቶቻችንን ክሩ በአጠቃላይ ለማነቃቃት ማህበረሰቡ ራት ያቀረበ እንደዚህ ያደረገ ሰርተናል ብለው ያሉትን ሰምተው ቃልን በተግባር ዛሬ አሳይቷል። ከትላንት ወዲያ ሐዋሳ ሄደን መጣን። ዛሬ ይሄው ራት ይዞ መጥቶ እዚህ ስራ ላይ የተሰማራው ሁሉን ክሩ በአጠቃላይ ራት ጋብዟል። ስለዚህ እጅግ አድርጌ አመሰግናለሁ አቶ ወድ ሰመረ የዛና ኢንተርናሽናል ባለቤት። አስገድ እንዳሸው ወንድማችን በአጋጣሚ ለስራ በመጣበት የስራ ዙሮ እያየ ይሄው ምሽት እያበረታታ የሚሰሩ ሰዎችን እያነቃቃ ቀጣይም ደግሞ ይሄንን አርባ ምንጭ ላይ የተካሄደ ያለው አብዮት እኔ በሙያዬ ታሪክ ሰርቻ ያሳያለሁ ብሏል። ይሄ ኮሪደሩ ሎቶቹ ሲመረቁ ለአርባ ምንጭ ማስታወሻ ሰራለሁ ብሎ ቃልም ስለገባ እዚህ መጥቶ ስላበረታታ ከልብ አመሰግናለሁ። ሌሎችም ባለሀብቶች ይሄን ልምድ በመውሰድ በየሳይቱ ስራ ተጀምሯል። በ12 ሎቶችም ስራው እስከ ሌሊት ስለሚሰራ ለማበረታታት እንደዚህ ሞራል ለመስጠት አብሮ ስራውን በርቱ ከጎናችሁ ነን ማለት በጣም አስፈላጊ ስለሆነ ከምን በላይ ስለሆነ ይሄንን እንዲያረጉና ከዚህ ባለፈ ደግሞ በትብብር የሚሰራ ፕሮጀክት ስለሆነ ሁሉም እንዲተባበር እቺ የከተማችንን ገጽታ ከተማችንን ደረጃ ከፍ ለማድረግ የምንሰራው ስራ ላይ ሁላችን አሻራችን እንድናኖር በዚህ አጋጣሚ ጥሬን አስተላልፋለሁ። መሐንዲሶቻችን የኛዎችንም አማካሪዎችንም በዋናነት ኮንትራክተሮች ምንም ገንዘብ ሳይከፈላቸው ውል እንኳን ሳይገቡ ይሄን ስራ የጀመሩ እንደ ኢንጂነር ቸርነት አይነት ሌሎችም እንደ እንጃባት ሌሎች በየቦታው ስራ በየሎቱ የጀመሩ ወንድሞቻችን ከልብ እናመሰግናለን። ይሄ እንግዲህ ባህል ተጠናክሮ መቀጠል አለበት። በቅርብ ጊዜ አርባ ምንጭ እንግዲህ እንደ ራዕይ ያስቀመጥነውን እውን የምናደርግበት ትንሳኤው የምናይበት ጊዜ ቅርብ ነው የሚሆነው። ሁላችን እንድንረባረብ በድጋሚ ጥሬን አስተላልፋለሁ። እጅግ አድርጌ አመሰግናለሁ። ሐዋሳ ሄደን ባየነው መሰረት ሐዋሳ በጣም ጽዱ ሆናለች፣ የበለጠ ከነበረችበት አምራለች። ክቡር ፕሬዝዳንታችን አቶ ጥላሁን ከክቡር ከንቲባችን ከክቡር ዶክተር ጋር ሆነው እንድናይ ይሄን ተሞክሮ እንድናይ አይተን መተን ስራ እንድንሰራ ባረጉን መሰረት ሂደን አየን። ተአምር ነው ያየነው። በእውነት ከንቲባ አቶ ጥሮቱ የሰሩት ስራ ተአምር ነው። የሐዋሳ ህዝብ የሰራው ስራ ተአምር ነው። ስለዚህ እኛ ደግሞ ረነት አርጅሎ ሳይት ማየት አለብኝ ብዬ ኖክ ሳይት መጣው። ኮሪደሩ እየተሰራ ነው፣ ልማት እየለማ ነው። አየሁ። ምን እየሆናችሁ ነው? ምን እያረጋችሁ ነው? ምን ላርግላችሁ? አይ እየሰራን ነው ጋሽ ወዲ አሉኝ። አቶ ቸርነት እስ ኦኬ ራት ዛሬ ልጋብዛቸው ሰራተኞቹ ራት ጉልበት ይሆናቸዋል።
ስራ እየሰሩ ያለ እንዳይደክሙ ያረጋቸዋል፣ ኤነርጂ ሆናቸዋል። ብየራት ላዘጋጅ ያልኩት እሺ ጋሼ አመሰግናለሁ አለ። ራቱን ይዘን መጥተን ወደፊት አካባቢያችን ጽዱ እንዲሆን ከተማችን ልማት እንዲሆን ጽዱ የሆነ ከተማ ሲሆን እንደ ኢዛና ኢንተርናሽናል ሆቴል ለኛም ጥቅም ነው። ጽዱ የሆነ አካባቢ አሁን አዋሳ ያለው እንግዳ ልነግርህ አልችልም። ነገም ለኛ ነው ጥቅሙ። ብዙ እንግዳ ይመጣል። ጽዱ ለማድረግ የሆነ ቦታ ለማየት ብዙ እንግዳ ይመጣል። ስለኛ ተጠቃሚ ነን። ለኛ ነው እየተሰራ ያለው። እኛ ለራሳችን ለህዝብ ለኢትዮጵያን ከፍ ለማድረግ ነው። ሁሉም ኢትዮጵያ ውስጥ ያሉ ከተሞች እንደዚህ ሆኖ ከተሰሩ አገራችን ታድጋለች። ስለዚህ ክቡር ከንቲባችን ይኸው በዚህ በሌሊት ስራ ላይ ናቸው። እንደቆሙ ነው ከቀን ጀምሮ። እኛ ደግሞ ከጎንነን እንደ ኢዛና ኢንተርናሽናል ሆቴል ሁሉም በዚህ ላይ ያበቃ በሚያስፈልገው ነገር ሁሉ ከዚህ ልማት ጎን ነው። ስለዚህ የጸዳ ነገር ጥሩ የሆነ ነገር ሽታው ጥሩ የሆነ ነገር ማንም ይወዳል። ስለዚህ ደግሞ በመስራት ነው የሚገኘው። አርባ ምንጭ ብዙ ጸጋ ያላት ከተማ ነች። ብዙ ሪሶርስ ያላት ከተማ ነች። የቱሪስት መስህብ ያላት ከተማ ነች። ትንሽኛ ከጨመር በጣም ነው ጎልታ የምትወጣውና እንሰራለን። ስንሰራም ለራሳችን ነው ለሀገራችን ነው። ስለዚህ በጣም ደስተኛ ነኝ። አሁን ይሄ በጣም ተጀምሯል። ከጎን ነን። በአርባ ምንጭ ከተማ ከወትሮ ከዚህ በፊት ከለመደው ትሬንድ ወጣ ባለመልኩ የኮሪደር ልማት ስራዎች እየተሰሩ በስፋት እየተሰሩ ይገኛሉ። ከነዛም ፕሮጀክቶች መሀል አንዱ የሆነው እዚህ የኩልፎ ወንዝ ዳር ፕሮጀክቶች አካባቢ የሚገኘው የኮሪደር ልማትና የፕላዛ የመዝናኛ ስፍራዎች፣ የእግር ኳስ መጫወቻ ሜዳዎች፣ የተለያዩ ዘመናዊ የሆኑ ፋውንቴኖች እንዲሁም የህፃናት መጫወቻዎች፣ ስናክ ሃውሶች፣ የተለያዩ ካፌዎች የሚገኙበት ስፍራ ላይ እንገኛለን። እጅግ በጣም ዘመናዊ የሆኑ የአርቲፊሻል ሳር ያላቸው የእግር ኳስ ሜዳዎች አሁን እየሰራ እንገኛለን እና ድርጅታችን ያው የተሰጠውን ኃላፊነት በመወጣት ላይ ይገኛል ብዬ አምናለሁ። ሌሊትም ጭምር ስራ እየሰራ እንገኛለን። ከጠዋት 12 ሰዓት ጀምረን እስከ ሌሊት ነው የምንሰራው። ከዚህ በፊት ከነበረው የስራ ባህሪ ትንሽ ለየት ያለ ወጣ ያለ የምሽት እንቅስቃሴዎችን እየተሞሉበት ስራዎችን እየሰራ እንገኛለን። እጅግ በጣም የአካባቢ ማህበረሰቦች እየመጡ ሳፖርት እያደረጉን ይገኛሉ። በርቱ ከጎናችንን በማለት ራት እያመጡ እያበሉ እያገዙን ይገኛሉ። እጅግ አድርገን እናመሰግናለን። የከተማ አስተዳደሩም ከጎናችን በመሆን በምሽቱም በቀንም የትኛውም ነገሮች ፋሲሊቲ በሚያስፈልገን እያገዘን ይገኛል። ድርጅታችንም በአጭር ጊዜ ውስጥ ስራውን ለማጠናቀቅ ኮሚትመንት ወስዷል። ከፈጣሪ ጋር በቅርቡ እናጠናቅቃለን ብለን እናስባለን። ድርጅታችን አንጅሎ አርሼ ህንፃ ስራ ተቋራጭ የዚህ የኮሪደር ልማት አካል የሆነውን የዚኔ ፕላዛ ፕሮጀክት እየሰራ በመሆኑ እጅግ በጣም ደስተኛ ነው። ከተማ አስተዳደሩን በብዙ ፋይናንሻል ጉዳዮች ተቸግሮ እንዳለ በማወቅ በመረዳት ገብተን ብዙ ችግሮች እንዳሉ እያወቅን ያው የራሳችንን አስተዋጽኦና አሻራ ለማሳረፍ እየሰራን እንገኛለን። እኔም በድርጅታችን በአንጅሎ አርሼ ህንፃ ስራ ተቋራጭ ስም እየተደረገልን ላለው ሳፖርት እጅግ አድርጌ አመሰግናለሁ። ስለ ኮሪደር የሚሰማኝ ነገር ማለት ባለባበስ ንጽህናን በመጠበቅ በጣም ጎበዝ ከሚባሉ ሰዎች አይደለሁም፣ ግን ንጹህ ሆኜ ስቀርብ የሚሰማኝ ስሜት አለ። ይሄ ብዙ ሰዎች ጋር አለ። በተለይ ለኔ አይነቱ በየጊዜያቶቹ በየበዓላቶቹ ገንዘብ ያለው ቤተሰብ ውስጥ ተወልደን በየጊዜው የተለያዩ ልብሶች እየተገዙልን ካደጉት ውስጥ አይደለሁም። የድሃ ቤተሰብ ልጅ እንደመሆነ መጠን አዲስ ልብስ በአመታት አንዴ፣ እሱንም አባታችን ልብስ ዝም ብሎ እንደውም የርካሽ በትንሽ ሳንቲም የሚገዛ ሆኖም በጣም ጥራት ያለው ነገር የሚያለብሰን አባት ነበርና
ልክ አዲስ ልብስ ሲገዛልን አዲስ ልብስ ስለብስ የሚሰማኝ ስሜት አለ። ከዛ በላይ ግን የሰው እጅ ሳላይ ብዙ ጊዜ ራሴ አርጌ በጣም ደስታ ከልብስ ጋር ተያይዘው ማለት ነው በጣም ደስታ የሚሰጠኝ ነገር ምንድነው? ልብስ አጥቦ መልበስ። ልብስ ብዙ ጊዜ ምናልባት ይሄ ላውንደሪ ማሽን ወር ደግሞ ገንዘብ ከፍለው አሳጥበው የሚለብሱ ሰዎች ይሄን ስሜት ላያውቁት ይችላሉ። አጥቦ መልበስ ያውም መቀየሪያ ሳይኖርህ ያለህን ማጠብ እሱን ደግሞ ታሰጣለህ እስኪደርቅ መጠበቅ። እኔ ወንዝ ላይ ልብስ እያጠብኩ ቶሎ እንዲደርቅ ፀሐይ ላይ በጣም የጋለ ድንጋይ አለ እዛ ድንጋይ ላይ እያሰጣው የለበስኩ ያደግኩ ልጅ እንደመሆኔ መጠን ልብስ አጥቤ ስለብስና በተለይ እድሉን ተገኝቶ አዲስ ልብስ ይገዛልኝ የሚሰማኝ ስሜት አለ። ኮሪደር እሱን ነገር ነው የሚያስታውሰኝ። በጣም ኩራት የሚሰጥ ደስታ የሚሰጥ በተለይ ኢትዮጵያ ውስጥ ይሄ ኮሪደር በመሪያችን አዲስ አበባ ላይ ነው የተጀመረው። ብዙ ጊዜ በሙዚቃ እግዚአብሔር ይመስገን ዓለምን ዞር ያለው ማለት እችላለሁ። እዚች ቅርብ ሀገር ኬንያ እንኳን ጅቡቲ እንኳን ደርሰን ስንመጣ እኔ ኢትዮጵያ ጭልም ትልብኝ ነበር። ያንን ስሜት ጭምር ነው ያጠፋብኝ ኮሪደርና የመንግስት አካላት ባለሀብቶቹና ነዋሪውም ጭምር እያደረጉ ላሉት አስተዋጽኦ ማመስገን ፈልጋለሁ። በተለይ ነዋሪው ለኮሪደር ምቾት ከቀያቸው የተፈናቀሉ ማህበረሰቦች አሉ። ለነሱ ደግሞ የተለየ ክብር አለኝ። ምክንያቱም ይሄ እንዲሆን የመጀመሪያ አስተዋጽኦ ያደረጉ ሰዎች ስለሆኑ እና ለኮሪደር ሰው ያለው ግንዛቤ በዚህ መልኩ ቢሆንና ደስ እያለው ሁሉም የድርሻውን ቢያደርግ ባይነኝ። አመሰግናለሁ።